ፊትና ብልት ታጥባቸው አምጡ የሚለው? ልጆቻችን ሰነፍ ሆነዋል። ትምህርት እየወደቁ ነው። ስለዚህ የኦርቶዶክሳውያን ልጆች ጎበዝ የሆኑት መተት እያስደረጉ ነው። በመተት ነው ጎበዝ እየሆኑ ያሉት። የእኛ ልጆች ደግሞ ሰነፍ የሆኑት መተት ተደርጎባቸው ነው። ልጆቻችን እንዲድኑ ኦርቶዶክሳውያን ፕራይቬት ፓርታችሁን እንደዚህ ሰውነት ክፍሎቻችሁን ታጥባችሁ ጣቢውን ስታመጡ በዛ ጣቢ የእኛ ልጆች ሲታጠቡ ከዛ ከመተቱ ይድናሉ የሚል ነው። ይሄ ለእኔ ትንሽ ሾክ ያደርግ ነበር። ማለት መተት አድርገሃል ተብለህ አስበው አላደረግኩም በምትልበት ሰዓት ላይ አይ እጣቢህን ታጠብና እንደዚህ አይነት ቦታህን እጣቢህን አንጣ በአንተ እጣቢ ስታጠብ እድናለሁ ቢልህ እንዴት ነው እሺ ብለህ የምትሰጠው? አንደኛ ያላደረግከውን አድርገሃል ብለህ መከሰስ በራሱ ጤናማ አይደለም። በሁለተኛ ደረጃ ደግሞ የሰውነትን ክፍል ታጥበህ የምትሰጥበት መንገድ ጤናማ መስሎ አልታየኝም። በእርግጥ እኛ መተት፣ ድግምት ከተለያየ በእምነት እንደሚዳን እናምናለን። በጣቢ ግን ይዳናል የሚለው እምነት ስላልነበረኝ ማለት አስተምሮቱም እንደዛ አልመሰለኝም። ምንድን ነው እያሉኝ ያሉት? ነገ እኔን አንዱ መጥቶ የሚጠላኝ ሰውዬ ታምም ያለው መተት አድርጎብኝ ነው፣ መተት ያደረገብኝ ደግሞ እፎይ ነው፣ እንደዚህ አይነት ቦታውን ታጥቦ ጣቢውን ሲያመጣ በሱ ድናለው ቢልስ? ልክ ጣቢውን ስሰጠው የውሸት ታምሜ ነበር ዳንኩ ቢል ሰፈሩ ላይ ስሜን አጠፋ ማለት አይደለም ወይ? ይሄ ለማንኛው ሲያኗኑረናል ወይ? ይሄ ትክክል አይደለም ስል ትክክል ነው እምቢ ማለታቸው መተት ማድረጋቸው የሚያሳይ ነው። ካህናቶቹ ተሰብስበው አገልጋዮቹም ተሰብስበው ጣቢያችንን አንሰጥም ታጥበን ያሉት መተተኛ ስለሆኑ እንዴ። እናንተስ ብትሆኑ እኔ አሁን ለምሳሌ በጊዜው ተቀዳሚ ሀጂ ሙፍቲ ነበሩ። እሳቸው መተት አድርገውብኛል ጣቢያቸውን ያምጡ ብል ስድብ አይሆንም ወይ ለእናንተ? የእምነት አባቶቻችሁን ታጠቡና ጣቢያችሁን አምጡ፣ እሳቸው ናቸው መተት ያደረጉብኝ እድናለሁ ብል ይሰጡኛል ወይ? ስድብስ አይሆንም ወይ? ኢቭን መስጠቱ በራሱ ቢሰጡስ ደግሞ አድርግ ያለው የሚልን ኮንፈርሜሽን አይሰጥም ወይ? ሰውየው ውሸቱን ታምም ያለው ብሎ ከዛ በኋላ በሱ እጣቢ ዳንኩ ቢል የዛ ሰውዬ ክብር አይነካም ወይ በሰፈሩ ላይ? ይሄ ጤናማ አይደለም የሚል ነበር ሙግቴ። ግን በጊዜው የተሰጠኝ ምላሽ በጣቢ ይዳናል፣ ከድግምት ይዳናል፣ ከመተት ይዳናል የሚል ነበረ። እኔ ደግሞ አልተዋጠልኝም። ስላልተዋጠልኝ ያው እንደምታውቀው እኔም ልቀበለው አልቻልኩም ማለት ነው። ይሄን አስተምሮ ልቀበለው አልቻልኩም። ማንበብ አለብኝ አልኩኝ። የተለያዩ ቪዲዮዎች ቀጣይ ሜቢ ካሳየ ምክንያቱ ምንድን ነው ብዬ ሳይ ወደ ክርስትና እየመጡ ነው ልጆቻቸው፣ ወደ ክርስትና እየመጡ ነው ስልጤ አካባቢ ላይ። ስለዚህ ወደ ክርስትና እየመጡ ያሉትም ደግሞ በመተት ነው የሚል መጣሁ ነው።